ስለ ትምህርት ስንዋራ ማግኘት ያለባችሁ ቁልፉን ነው። እንዴት እንደምትሰሩ፣ እንዴት እንደምታጠኑና እንዴት አካዳሚካሊ ጎበዝ እንደምትሆኑ ማወቅ ያለባችሁ። እንዴት ጎበዝ ተማሪ መሆን እንደምትችሉ ልንገራችሁ። አንድ ተማሪ የሚለካው ከመጽሐፍ ውስጥ አንድ ርዕስ ወስዶ ያን ርዕስ የሚረዳበት መንገድ ነው። ስለዚህ ርዕስ ሲማር ሊገባው ይችላል፣ ራሱ አጥንቶ ሊገባው ይችላል፣ አጋዥ መጽሐፍ ፈልጎ ሊገባው ይችላል። ዘሁል መጽሐፉን አንብባችሁ ሳይሆን ስለእናንተ ማወቅ ያለባችሁ አንድ ርዕስ የምትረዱበትን መንገድ። ከአንድ ርዕስ ውስጥ ስለ ባዮሎጂ ላንሳና ባዮሎጂ ላይ ለምሳሌ ሴል የሚለውን ነገር ስታጠኑ ቢያስተምራችሁ ነው የምትፈልጉ? እናንተ ብታጠኑት ነው የምትፈልጉ? ወይስ አጋዥ መጽሐፍ ፈልጋችሁ ሪፈር ብታረጉ ነው የሚሻላችሁ? ይሄ የእናንተ ያጠናን መንገድ። መጀመሪያ ምንም ነገር ይሁን እንዲገባችሁ ነው የሚፈልጉ ነው። ለምሩ ሲናገር የሚገባችሁ ከሆነ ሁሉን ነገር ክፍል ገብታችሁ ፓርቲሲፔት በማድረግ እያንዳንዱን አክቲቪቲ በመከታተል ራሳችሁ አንደርስታንድ ማድረግ አለባችሁ። እንደዛ ካላረጋችሁ አይገባችሁም ማለት ነው። ለረጅም ጊዜ በአካዳሚክስ ስቆይ የማደርገው ነገር ምንድነው? የመጀመሪያውና ትልቁ ነገር መምህሩ ኮርሱን ሲሰጥ በደንብ መከታተል ነው። አንድ ርዕስ መምህሩ ሲያስተምር ያን ርዕስ ምን ማለት እንደሆነ ጨርሼ ሸጣጣያን ወጣ ክፍል ነው የሚገባይ ክፍል ነው። ስለዚህ መምህሩ ሲያስተምር የሚቀላችሁ ከሆነ ሁሌም ክላስ እየተገኛችሁ ለመከታተልና ራሳችሁን ጎበዝ ለማድረግ መጣር አለባችሁ። ይሄን ስትራቴጂ መከተል አለባችሁ። ራሳችሁ ስታጠኑ የሚገባችሁ ከሆነ ደግሞ ራሳችሁ ለራሳችሁ ጊዜ መስጠት አለባችሁ ማለት ነው። ክፍል ከመማር በተጨማሪ ለራሳችሁ ጊዜ ያስፈልጋችኋል። ነገሮችን የምትሰሩበት የምታጠኑበት ነገር ያስፈልጋችኋል፣ ስፔስ ማለት ነው። ያን ነገር ማወቅ አለባችሁ። የራሳችሁ ክልል ያስፈልጋችኋል፣ የራሳችሁ ጊዜ ያስፈልጋችኋል፣ እቅድ ያስፈልጋችኋል። አጠቃላይ ብዙ ነገሮችን ማቀድ አለባችሁ። ሪፈር አድርጋችሁ የሚገባችሁ አይነት ተማሪዎች ከሆናችሁ ደግሞ ለእናንተ ትምህርት የሚያስፈልጓችሁ ነገሮች በሙሉ መግዛት አለባችሁ። አንድ ቻፕተር ትወስዳላችሁ። ያን ቻፕተር በሚገባችሁ መንገድ አጥንታችሁ ተረዱት። ያን ቻፕተር በደንብ አንደርስታንድ አድርጉት። ጥያቄዎችን ስሯቸው፣ ሾርት ኖት አውጡ። ለፈተና እንደምትዘጋጁ አይነት አድርጋችሁ በደንብ ተረዱ። ይህችን ቻፕተር በምታጠኑበት ያገቧችሁ ነጥቦች ካሉ ትጠይቃላችሁ፣ ዩቲዩብ ቪዲዮ ታያላችሁ፣ ብዙ ነገሮችን ታደርጋላችሁ። ትምህርት በምትማሩበት ጊዜ የምታደርጉት ነገር ምንድነው? እዚች አንድ ቻፕተር ላይ የሰራችኋትን ነገር ለሁሉ ሰብጀክት ታደርጉታላችሁ። ሌሎችን ነገር ትምህርት ስትማሩ የምትረዱት በዛ መልኩ ነው ማለት ነው። በቃ ምንም ነገር አዲስ ነገር የለው። ስለዚህ ሁልጊዜ አካዳሚ ላይ ብዙ ጊዜ ነገሮችን ውጤት ለማምጣት መጨናነቅ የለባችሁ። ሲስተም ፈጥራችሁ እናንተ ሰፖርት የሚያደርጋችሁ የሚረዳችሁ ሲስተም ፈጥራችሁ ነው እዚያ ሲስተም ላይ የራሳችሁን ማውቃት ያለባችሁ እንጂ ሁልጊዜ ፈተና ሲደርስ ለማጥናት መጨናነቅ፣ ለማስታወስ መጨናነቅ፣ ለመማር መጨናነቅ፣ መሰልቸት፣ ለማጥናት ብዙ ነገሮችን ማድረግ የለባችሁ። አካዳሚክስ በራሱ ኤክስትራ ነገር ስትሰሩ ይቀላችኋል። ከትምህርት ውጭ ሌላ አክቲቪቲ የምትሰሩ ከሆነ ለምሳሌ ስፖርት የምትሰሩ ከሆነ በዓለም ዙሪያ ምን እየተካሄደ እንደሆነ የምትከታተሉ መጽሐፍትን የምታነቡ ከሆነ አካዳሚክስ ለእናንተ ቀላል ይሆናል ማለት ነው። አእምሯችሁን የማስፋት ስራ መስራት አለባችሁ። ምን እየተሰራ ነው ብላችሁ ማለት ዓለም ላይ እየተሰሩ ያሉ ለውጦችን ካያችሁ አካዳሚክስ ትንሿ ነገር ነች፣ ወይም ትምህርት ትንሹ ነገር እንደሆነ ይገባችኋል ማለት ነው።